በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸሎት ምንድነው? ሰው ወደ እግዚአብሔር መቅረብና መነጋገር የሚችልበት የመጀመሪያ መንፈሳዊ መንገድ ጸሎት ነው። ጸሎት እንዴት ወደ እግዚአብሔር ያቀርባል? በምን አይነት ሁኔታዎች መቅረብ አለበት? ጸሎት የተባለ ሁሉ ወደ እግዚአብሔር የሚደርስ መንገድ ሊሆን አይችልም። ሰማይ ዝናብን እንዳይሰጥ የከለከለ ደግሞም እንዲዘንብ ያደረገው በቅንነት በመንፈሳዊነት በእምነት የቀረበ የኤልያስ ጸሎት ነበር። ኤልያስ እንደኛ የሆነ ሰው ነበር። ዝናብም እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ። ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች። ያዕቆብ ምዕራፍ 5 ቁጥር 17። ጸሎት ኃይል ሊኖረው የሚችለው ስኬታማ የሚሆነው በዚህ መልኩ በፈሪሃ እግዚአብሔርና በፈቃዱ ሲጠየቅ ብቻ ነው። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ያዕቆብ ምዕራፍ 5 ቁጥር 16። ጸሎት እግዚአብሔርና ሰዎች የሚገናኙበት ድልድይ ነው። ያዕቆብ በፍኖተ ሎዛ እንዳየው መሰላል ዘፍጥረት ምዕራፍ 28 ቁጥር 12 ከምድር እስከ ሰማይ የሚደርስ መወጣጫ ነው። ጸሎት የቃላት ማነብነብ ብቻ ሳይሆን የውስጣዊ ሐሳብ ከእግዚአብሔር ጋር የሚመሰርተው ጽኑ ግንኙነት ነው። ለጸሎት በተነሳህበት ጊዜ ሁሉ በእግዚአብሔር ፊት እንደቆምክ አስብ። በፊቱ የቆምሁት የሰራዊት ጌታ እግዚአብሔር። አንደኛ ነገሥት ምዕራፍ 17 ቁጥር 1 እንዳለው ኤልያስ በፊቱ እንደቆምክ የምታስብበት እርግጠኛ ሐሳብ ከሌለ ጸሎትህ ጸሎት አይደለም። ይህን የሚያስተውል ጸሎተኛ በእግዚአብሔር ፊት በቆመባት ሰዓት በህሊናው የነበረው ሐሳብ ሁሉ እግዚአብሔርን ብቻ በማሰብ ስለሚተካ ሁሉን የተወና ሁለንተናውን የእግዚአብሔር የሆነ ይሆናል። ጸሎት ከውስጥ የሚመነጭ የልብ መቃተት ስለሆነ ቃላት ብቻ ሊገልጹት አቅም የላቸውም። በተመሰጠ ልብ በመንፈሳዊ ሐሳብ በተሰቀለ ህሊና ወደ አምላካችን የምንጠቅበትና ከፈጣሪያችን ጋር የምንነጋገርበት ስለሆነ ጸሎት ከቃላት በላይ ነው። በዝምታ እያለን በህሊናችን ልንመሰጥ እንችላለን። ጸሎት እግዚአብሔርን የናፈቀ ልብ ሲቃ ነውና ለእግዚአብሔር ያለን ፍቅር ይለካበታል። ሰውና እግዚአብሔርን ማገናኘት የሚችለው በዚህ አይነት ከልብ ፈንቅሎ የሚወጣ ጸሎት ስለሆነ ከዚህ መንፈሳዊ ህብረት ውጭ ሆኖ የሚጮሁት ጩኸት ረብ የለሽ የቃላት ጋጋታ ነው። እግዚአብሔር አምላክህን የምትወድ የምታፈቅር ከሆነ ትጸልያለህ። ከጸለይክ ደግሞ ፍቅር እግዚአብሔር በውስጥ ያድራል ወይም ያድጋል። እስቲ
በዚሁ ፍቅር የተቀጣጠለና ልብ የሚነካውን የዳዊትን ጸሎት አስተውል። አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች። መዝሙር 62 1 ዋላ ወደ ውሃ ምንጮች እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ ደርሳለሁ? የአምላክንስ ፊት መቼ አያለሁ? መዝሙር 41 ቁጥር 1 እስከ 2። በእውነት ዝናምን እንደምትናፍቅ ደረቅ መሬት እግዚአብሔርን መናፈቅና መጠማት ይህ አይደለም። ፍቅር የተለየው የቃላት ብቻ የሆነ ጸሎት ፍሬ ቢስ ስለሆነ ፍቅርን የማያውቁ ሰዎች ይጸልያሉ፣ ነገር ግን መጽናናት አይሰማቸውም። ደግሞም እግዚአብሔር የዚህ አይነት ሰዎች ይህ ሕዝብ በአፉ ወደ እኔ ይቀርባል፣ ልቡ ግን ከእኔ ራቀ ነው ይላቸዋል። ኢሳይያስ ምዕራፍ 29 ቁጥር 13። ስለዚህ ወንድሜ ሆይ ጸሎትህ በፍቅር የተቀመመና የጣፈጠ ይሁን። ውስኑ ፍጡር ሆነህ ሳለ ለማይወሰነው አምላክ ያለህን ናፍቆት የምትገልጽበት መንፈሳዊ መንገድህ ስለሆነ ውስጣዊት ነፍስህ ወደ መገኛዋና እረፍቷ የምትጠማው ጥማት ስለሆነ በተሰበረ መንፈስና በትሑት ልቦና ከጌታ ጋር ተነጋገር። እግዚአብሔር የሚቀበለው ጸሎት በንጹህና በተሰበረ ልብ የሚቀርበውን ብቻ ነው። የኃጥአን መስዋዕት በእግዚአብሔር ዘንድ አጸያፊ ነው፣ የቅኖች ጸሎት ግን በእርሱ ዘንድ የተወደደ ነው። ምሳሌ ምዕራፍ 15 ቁጥር 8። በከንቱ ለሚደክሙ ክፋት ለመላባቸው ሰዎች እግዚአብሔር እንዲህ ይላል፣ እጃችሁን ወደ እኔ ብትዘረጉ ዓይኔን ከእናንተ ሰውራለሁ፣ ልመናንም ብታበዙ አልሰማችሁም፣ እጆቻችሁ በደም ተሞልተዋልና። ኢሳይያስ ምዕራፍ 1 ቁጥር 15። ስለዚህ ኃጢአት የከበደው የተጨነቀው ሰው ምን ማድረግ አለበት? መልሰኝ እኔም እመለሳለሁ ይበል። ኤርምያስ ምዕራፍ 31 ቁጥር 18። ጸሎት ኃጢአተኛን ወደ ንስሐ ወደ አምላኩ ረድኤት እንዲገባ የሚረዳ በር ነው። ማር ይስሐቅ ስለዚህ ነገር ሲናገር ከጸሎት በቀር ንስሐ መግቢያ በር አለ ብሎ የሚናገር ቢኖር እርሱ በሰይጣን የተታለለ ነው ይላል። ታዲያ ምን ትጠብቃለህ? የእግዚአብሔር ሰው ሆይ ጸልይ፣ በንስሐ ወደ ክርስቶስ ቅረብ። እርሱ ያለ እኔ ምንም ልታደርጉ አትችሉም ብሏልና። ዮሐንስ ምዕራፍ 15 ቁጥር 5። ጸሎት እግዚአብሔር እንዲያነጻን እንዲቀድሰን ልባችንን የምንከፍትበት ቁልፍ ነው። ይህም የእግዚአብሔርን ምሕረት ሽቶ በተሰቀለ ሕሊና በተከፈተ ልብ ጌታውን የለመነውንና የሚፈልገውን ተቀብሎ በደስታ ወደ ቤቱ የተመለሰውን የቀራጩን ጸሎት ያስታውሰናል። ሉቃስ ምዕራፍ 18 ቁጥር 13። አንተም ዛሬ መጸለይ ያለብህ ጸሎት ይህ ነው። ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ፣ እኔ መተላለፌን አውቃለሁና። መዝሙር 50 ቁጥር 2። ይህን እያልክ ከልብ የሚመነጭ እንባህን ብታፈስ አዲስ ልብ እሰጥሃለሁ፣ አዲስም መንፈስ
በውስጥ አኖራለሁ። የድንጋይን ልብ ከሥጋ አወጣለሁ የሚለውን የእግዚአብሔርን ቃል መስማት ትችላለህ። ይቀጥላል። ቀጣዩን በክፍል 2 እንገናኛለን። ወስብሐት እግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።